ሰላም ሰላም፣ ጤና ይስጥልኝ። እንደምናችሁ ደህና ናችሁ ወይ? እንዴት ናችሁ? እዩት እስኪ ይሄንን ቦታ ያያችሁት ነው ወይ? ይሄ ቦታ አሪፍ ይመስላል ወይ? እንዴት ነው? ምርጥ ነው ወይ? እዩት እስኪ። አሪፍ ይመስላል፣ ምርጥ ይመስላል። ዛፎቹ ምናምኖቹ ሁሉ ነገሩ ተፈጥሮ። እንግዲህ የዚህ ሀገር አውቶቢስ ላሳያችሁ። ይሄንን ይመስላል። አያችሁት? አውቶቢሱ በረረ በረረ በረረ። እንዴት ናችሁ ኢትዮጵያውያን? ይሁን እንዲህ ጭጋጋማ ሆኗል። ጭጋግ ያለ ጭጋግ አያችሁት? ሰያችሁት? እንዳለ ዛፍ ብቻ 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 ዛፎች 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 ብቻ ዛፎች ብቻ ነው የበዙበት። አያችሁት አይደለም? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ጤና ሁሉ ሰላም ነው? እዩት እስኪ እዩት እስኪ እዩት እስኪ አካባቢው ምናምኑን እዩት። ዛፍ ብቻ ጭጋጋማ። እውይ እውይ! እንዲያ ሀገራችን ደግሞ የትኛው አካባቢ እንደዚህ ያለ ይመስለኛል፣ ግን ሁሉም ቦታ አይደለም። የተወሰኑ ገጠራማ ቦታዎች ቆላ ደጋ ወናይ ደጋ የሚባሉ አካባቢዎች አሉ። እንግዲህ የትኛው እንደዚህ ጭጋጋማ ብርዳማ እንዲሆን አላውቅም፣ ግን ጉም የሚያመነጭን ቦታ በዩቱብ ላይ ነው ያየሁት። እኔ በአካል አላየሁም፣ አላውቅም፣ ግን በዩቱብ ላይ አይቻለው እና የኤሮፕ ደግሞ ብርድ ነው፣ ደመና ነው፣ ዛፍ ብቻ ነው። በቃ ከኛ ጋር አይስማማም። ምክንያቱም እኛ የተወለድንበት አየር ንብረት ሌላ፣ እዚህ ያለው አየር ንብረት ሌላ። ስለዚህ እንዲያ የዚህ ሀገር ብርድማ እንዲያው አይጣል እኮ ነው፣ አያድርስ ነው። ቤት ውስጥ ራሱ እኮ ነው እንዲያው ቆፍዲድ የሚያደርጋቸው። እንዲያው ደግነቱ ይሄ ትቦ ጋር ዘርግተውለታል። ብርድ ሲመጣ ደግሞ ይከፍቱታል። ስለሚከፍቱት እንዲያው ያው ያሞቀዋል እንጂ ከዛ ውጭ ደግሞ እንዲያው በቃ ምን ልበላችሁ? አው እንደዛ ነው እላቸዋለሁ። ህይወት ችምችም ያለ እንደ ኢትዮጵያ ደግሞ ቬላ ቤት ልቅቅ ያለ ቤት የለም። ሰፋ ያለ ግቢ የለም። በቃ በቁጠባ ነው፣ እየቆጠቡ ነው የሚጠቀሙት። እንደዚህ ቆም ያለች